ጤና ይስጥልኝ ውድና የተከበራችሁ የወረ ሂመኖ ሚዲያ ተከታታዮች ሰላምታችን በያላችሁበት የዓለም ዳርቻ ይድረስ። ዛሬ ደግሞ የማስቃኛችሁ በአርጎባ ብሔረሰብ ልዩ ወረዳ በ01 መዲና ከተማ አቅራቢያ የሚገኘውን በማህበረሰብ ተፋሰስ እየለማ ያለውን ከደረቅ አለት ወደ አረንጓዴ ገነት የተሸጋገረውን የደለመኔ ተራራ ትንሣኤ ሞዴል ተፋሰስ ነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ቆዩ። ተፈጥሮ ለሰው ልጆች የሰጠችው ጸጋ ወሰን የለውም። ነገር ግን ይህ ጸጋ የሚገለጠው የሰው ልጅ ተፈጥሮን ሲንከባከባትና ጉልበቱን ሲያፈስባት ብቻ ነው። በአርጎባ ብሔረሰብ ልዩ ወረዳ በመዲና ቀበሌ የሚገኘው ደለመኔ የተሰኘው ተራራ ለዚህ ሕያው ምስክር ነው። ዓለም የተፈጥሮ ሚዛን መዛባት ባስከተለው ችግር ስትጨነቅ መፍትሄው ያለው ከሰው ልጆች እጅ ላይ መሆኑን በተግባር ያሳየ አንድ ድንቅ ስፍራ አለ። እሱም በአርጎባ ብሔረሰብ ልዩ ወረዳ በመዲና ቀበሌ የሚገኘው የደለመኔ ተራራ ነው። ይህ ተራራ ትናንትና ዛሬ እንደ ሰማይና ምድር የተራራቀበት፣ የሰው ልጅ ተፈጥሮን ካገለገለ ተፈጥሮም አብዝታ እንደምትከፍለው ያረጋገጠበት ሕያው ቤተ መጻሕፍት ነው። ደለመኔ ከጥቂት ዓመታት በፊት ስሙ ሲጠራ በህሌና ላይ የሚከሰተው ምስል የተለየ ነበር። ተራራው ልክ እንደ አንድ በጠና እንዲታመመ ሰው አቅም አጥቶ፣ አፈርና ድንጋዩ ተራቁቶ፣ ዛፍና ቅጠል የራቀው፣ ፀሐይ የበቀለችው ደረቅ ኮረብታ ነበር። አላፊ አግዳሚው ሲመለከተው ተስፋን ሳይሆን ድርቅን፣ ልምላሜን ሳይሆን ጠመኔን የሚያስታውስ አካባቢ ሆኖ ለብዙ ዘመናት ቆይቷል። አፈሩ በጎርፍ እየተጠራረገ ድንጋዩ ወጥቶ የአካባቢው ማህበረሰብም ከዚህ ተራራ በረከት ማግኘቱን ትቶ ለከብቶቻቸው ማዋያነት እንኳን እስኪቸገሩ ድረስ ተራራው ተጎሳቁሎ ነበር። ነገር ግን ጊዜ ተለወጠ። የህዝቡን ማስተሳሰብ አዲስ ምዕራፍ ከፈተ። የአርጎባ ህዝብ ከሰራን ይለወጣል በሚል ጽኑ መንፈስ ተነሳሳ። ያንን የተራቆተ የደለመኔን ተራራ ወደ ቀድሞ ክብሩ ለመመለስ ብቻ ሳይሆን ወደማይገመት የሀብት ምንጭነት ለመቀየር የልማት ዘመቻ ተጀመረ። ሽማግሌው መከረ፣ ወጣቱ ጉልበቱን፣ እናቶች እገዛቸውን አስተባብረው ወደ ተራራው ዘመቱ። አፈርና ውሃ ጥበቃ ስራው፣ እርከኖችና የጎርፍ መከላከያዎች ተሰርተው የተራራው ቁስልም ታከመ። ዛሬ ላይ ደለመኔን ሄዶ ለተመለከተ ሰው ያ የቀድሞው ደረቅ ተራራ ነው ወይ ብሎ ለማመን ይቸገራል። ተራራው ዛሬ አረንጓዴ ካባ ለብሷል። የቀድሞው ባዶነት በምርጥ የፍራፍሬ አይነቶች ተተክቷል። በተራራው ወገብና ግርጌ ላይ የሚታዩት የማንጎና የፓፓያ ዛፎች ለተመልካች ዓይን ይማርካሉ። ለአካባቢውም አዲስ ተስፋን ፈንጥቀዋል። አረንጓዴዎቹ ቅጠሎች ለተራራው ጥላና ውበት ሆነውለታል። ፍሬያቸው ደግሞ ለህብረተሰቡ የምግብ ዋስትናና የገቢ ምንጭ ሆኗል። የደለመኔ ተራራ ልማት በዚህ ብቻ አላበቃም። አንድ ድንጋይ ለሁለት ወፍ እንዲሉ የአካባቢው ማህበረሰብ የተራራውን ልምላሜ ተከትሎ ሌላ ዘርፈ ብዙ ስራዎችን ጀምሯል። አበቦች ሲፈኩ፣ ዛፎች ሲያብቡ፣ ንቦች ወደ አካባቢው መጉረፍ ጀመሩ። ይህንን የተመለከተው ልበቀናው የአርጎባ ህዝብ ዘመናዊና ባህላዊ የንብ ማነብ ስራን በተራራው እምብርት ላይ አካሂዷል። አሁን ላይ ደለመኔ የፍራፍሬ ማዕከል ብቻ ሳይሆን ጣፋጭ ማር የሚቆረጥበት የጣዕም ምድርም ሆኗል። ንቦች ከማንጎና ከፓፓያ አበቦች እየቀሰሙ የሚያመርቱት ማር ለተራራው ልማት ሌላ ተጨማሪ ድምቀት ሆኖታል። ይህ የተስፋ ልማት ሥራ የሚያሳየን ትልቅ ቁም ነገር ቢኖር የሰው ልጅ ተባብሮ ከተነሳ የትኛውንም አስቸጋሪ መልክዓ ምድር መቀየር እንደሚችል ነው። ደለመኔ ዛሬ የአፈር መሸርሸርን አስቁሟል። የአካባቢውን የአየር ንብረት አሻሽሏል። እንዲሁም ለወጣቶችና ለአርሶ አደሮች የሥራ ዕድል ፈጥሯል። ከዓመታት በፊት ደለመኔን የሚያውቁት ሰዎች አካባቢውን ሲገልጹት የድንጋይ ክምር ወይም የፀሐይ መፈንጫ ብለው ነበር። ተራራው ልብሱ እንደተገፈፈ ሰው ራቁቱን ነበር። አፈር በጎርፍ ተጠርጎ አልቆ ቀሪውም ድንጋያማ መሬት ስለነበር ለእንስሳት ሳርና ለሰው ጥላ የሚሆን ነገር አልነበረውም። የነገ ተስፋው የጨለመ፣ የአካባቢው ስነ ምህዳርም የተዛባበት ቦታ ሆኖ ቆይቶ ነበር።
ነገር ግን የአርጎባ ሕዝብ ለለውጥ የተፈጠረ ሕዝብ ነው። የማይቻል ነገር የለም በሚል መርህ የመዲና ቀበሌ ነዋሪዎች፣ አመራሮችና የግብርና ባለሙያዎች ይህንን የሞተ ተራራ ነፍስ ለመዝራት ተማከሩ። በጉልበት ብቻ ሳይሆን በእውቀት የታገዘ የተፋሰስ ልማት ሥራ ተጀመረ። ሕዝቡ በጋራ ወጥቶ ድንጋዩን ፈነቀለ። የአፈርና ውሃ ጥበቃ ሥራ እርከን ሠራ፣ ጉድጓድ ቆፈረ። የደለመኔ ትንሣኤም በዚያች ቅጽበት ተበሰረ። ዛሬ ላይ ደለመኔ በተለያዩ የፍራፍሬ አይነቶች አሸብርቋል። በተለይም የማንጎና የፓፓያ ተክሎች ለተራራው አዲስ ልብስ ሆነውለታል። እነዚህ ተክሎች ሁለት ጥቅም ነው የሰጡት። አንደኛው ተራራው በአረንጓዴነት እንዲሸፈንና አፈሩ እንዲረጋ ሲያደርጉ፣ ሁለተኛው ደግሞ ጣፋጭ ፍሬያቸው ለገበያ ቀርቦ የአካባቢውን ማህበረሰብ ኢኮኖሚ መደገፍ ጀምሯል። ተራራው ላይ የበቀሉ ፍራፍሬዎች የቀበሌውን ገጽታ ከመቀየር ባለፈ የምግብ ዋስትናን ለማረጋገጥ ወሳኝ ሚና እየተጫወቱ ነው። የደለመኔ የልማት ጉዞ በዚህ ብቻ አልቆመም። ተራራው ሲያብብና ሲለመልም ሌላ የተፈጥሮ በረከት ይዞ መጣ። እርሱም በውስጡ ንብ የማነብ ሥራ ነው። አበቦች መፍካት ሲጀምሩ ንቦች ወደ ተፋሰሱ መምጣት ጀመሩ። ማህበረሰቡም ይህንን መልካም አጋጣሚ በመጠቀም ዘመናዊ የንብ ማነብ ሥራን ከተፋሰሱ ልማት ጋር አስተሳሰረው። አሁን ላይ ተራራው የፍራፍሬ ቅርጫት ብቻ ሳይሆን የማር መፍሰሻም ጭምር ነው። ፍራፍሬዎቹ ለንቦቹ አበባ ይሰጣሉ፣ ንቦቹ ደግሞ ለፍራፍሬዎቹ ምርታማነት አስፈላጊውን የጽንስ ሥራ ይሰራሉ። ይህ እርስ በርስ የተሳሰረ የተፈጥሮ ዑደት በደለመኔ ተራራ ላይ እውን ሆኗል። በአጠቃላይ በመዲና ቀበሌ የሚገኘው የደለመኔ ተራራ ለውጥ ዝም ብሎ የተገኘ ዕድል ሳይሆን የላብና የትጋት ውጤት ነው። ድንጋይ የነበረው መሬት ወደ አትክልትነት፣ ጠሪ የነበረው ስፍራ ወደ ማር ምንጭነት መቀየሩ የአርጎባን ሕዝብ የሥራ ባህልና የአካባቢ ጥበቃ ፍቅር በጉልህ ያሳያል። ደለመኔ ዛሬ ላይ ተራራ ብቻ አይደለም። ደለመኔ የልማት አርማ፣ የተስፋ ምልክትና ለሌሎች አካባቢዎች አስተማሪ የሆነ ታላቅ አረንጓዴ ፕሮጀክት ነው። በማጠቃለያም በመዲና ቀበሌ የሚገኘው የደለመኔ ተራራ ከትናንት ተስፋ መቁረጥ ወደ ዛሬው ተስፋ መስጠት የተሸጋገረ ድንቅ የተፈጥሮ ትንሣኤ ነው። በማንጎ በፓፓያና በንብ ማነብ ሥራ የደመቀው ይህ ተራራ ለአርጎባ ሕዝብ ብቻ ሳይሆን ለመላው ሀገራችን ተራራን ወደ ወርቅ መቀየር ይቻላል የሚል ሕያው ትምህርት ቤት ሆኖ በኩራት ቆሟል። ይህንን የለማ ተፋሰስ ጠብቆ ማቆየትና ለቀጣይ ትውልድ ማሸጋገር የሁላችንም ኃላፊነት ሊሆን ይገባል። ይህንን የተፈጥሮ ጸጋ ተንከባክቦ ለቀጣይ ትውልድ ማስተላለፍ ደግሞ የጀግናው የአካባቢው ሕዝብ ቀጣይ የቤት ሥራ ይሆናል። አድማጮች፣ ለዛሬው ያስቃኘኋችሁ ፕሮግራም ይህንን ይመስላል። በሌላ ዝግጅት እስከምንገናኝ መልካም ጊዜ እየተመኘው በዚሁ ልሰናበታችሁ።